አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የኑር መሐመድ ፈርኒቸር የዩቲዩብ ቻናል ቤተሰቦች ሰላም ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ሰሞኑን እንግዲህ ከረጅም ጊዜ መጠፋፋት በኋላ በድጋሚ ከች ብለናል። ኢንሻአላህ ሰሞኑን እየወሰድን ያስረከብናቸውን እቃዎች ከስር ይዤላችሁ የምመጣ ይሆናል። እንግዲህ ለምን ጠፋ የማስረዳችሁ የምነግራችሁ ይሆናል። የቻናሌ ቤተሰቦች እንደተለመደው እንግዲህ ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን እየጻፋችሁልኝ ሼር በማድረግ ደግሞ የበኩላችሁን አስተዋጽኦ እንድታደርጉ እየጋበዝኳችሁ ዛሬ በጣም የሚገርምና በሀርቡ ከተማ ላይ ወስደን የገጣጠምነውን ክችን ካቢኔት ነው ይዤላችሁ የመጣሁት። ይሄንን ክችን ካቢኔት እንግዲህ የእህታችን ሩማን የምትባል እህታችን ነው ሙሉ የቤት እቃዋን ነው እንግዲህ ሰርተን ያስረከብናት። ዛሬ ይዤላችሁ የመጣሁት ክችኑን ነው ማሳያችሁ። በደንበኛችን ፍላጎት መሰረት ፋ አድርገን ነው የሰራንላት። እንግዲህ ከእቃ ማጠቢያውም ሁሉም የተገጠመለት ገራሚ ክችን ካቢኔት ነው። በጣም እድለኛ የሆነች ደንበኛችን ናት። ምክንያቱም ጊዜው በጣም አሪፍ ሰዓት ነበረ። አንድ ክችን በካሬ 10 ሺህ ብር በሚሰራበት ሰዓት ላይ ፋ አድርገን እንደዚህ ጽድት አድርገን አስረክበናታል። ዛሬ ላይ ካሬ እጥፍ የጨመረበት ወቅት ላይ ነው የምንገኘው። እንግዲህ ደንበኛችን ጥሩን ጊዜ ተጠቅመሽበት ሀሪፍ እቃ ቤትሽ ላይ በማስገባትሽ እንኳን ደስ ያለሽ ማለት እወዳለሁኝ። ሌሎችም እህቶች እንደዚሁ እድሉን የተጠቀሙ ብዙ ደንበኞች አሉ። የእነሱንም ተራ በተራ ማሳያችሁ ይሆናል። ወስደን ቤታቸው ድረስ እየገጣጠምን ያስረከብናቸው ብዙ እህቶች አሉ። ነገር ግን ቪዲዮ ለመልቀቅ ስላልተመቸኝና ጊዜ በማጣት ምክንያት እንደዚህ ዘግየት እያደረግን ለመልቀቅ ተገደናል። እንግዲህ እንደምታዩት በአንድ በኩል አጠር ያለች ኤል እጥፍ ያለች፣ በዚህኛው በኩል ደግሞ ረጅም በጣም አሪፍ ለቤቷ የሚመጥን ጽድት ያለ ክችን ካቢኔት ገራሚ የእቃ ማጠቢያ የተገጠመለት። ነገር ግን እዚህ ጋር ሴራሚክ አልገጠምንም። ሴራሚክ ሳይሆን ክችን ቦርድ ነው። እንግዲህ ከአንዳንድ እህቶች እቃ ለማዘዝ ስትፈልጉ ዋጋ ስትጠይቁኝ ነበርና እኔ መቼም ቢሆን አንድ የምነግራችሁ ነገር አለ። እቃ ማጠቢያና የሴራሚክ ሂሳብ አይጨምርም። እኔ ክችን ካቢኔት ሂሳብ ላይ ማለት ነው። ካሬ ማወጣላችሁ እኔ የክችኑን ብቻ ነው። ሴራሚክም ክችን ቦርድም አይጨምርም፣ የእቃ ማጠቢያም አይጨምርም። ሌላው ነገር ግን ወስደን ቦታው ላይ የመገጣጠም ግዴታ አለብን። ይሄንን ቃል እገባላችኋለሁኝ። ከዛ በተረፈ ካሬ ስንት ነው የሚለውን እንደ ወቅቱ እንደ ጊዜው በደንብ አድርጌ ነው ዋጋ የምነግራችሁ። ነገር ግን ዋጋ ከነገርኳችሁ በኋላ ቀብድ አስገብታችሁ ስራችሁን ያው በተስፋ ተጠብቃላችሁ። እንደየወረፋችሁ አስገብቼ ፋ ያለ ስራ ሰርቼ ያስረክባችኋለሁ። ነገር ግን ዋጋ ተነጋግረናልና ብላችሁ ቀብድ ሳታስገቡ ደግሞ እቃችሁን የምትጠብቁ ሰዎች ካላችሁ ተሳስታችኋል። ጊዜው አሁን በየሳምንቱ ነገራቶች የሚቀያየሩበት ወቅት ስለሆነ ማለት ነው። ከዛ በተረፈ ደግሞ እኔ የተነጋገርኩት እስከዚህ ነው የሚል ነገር እንዳታመጡ። በእያንዳንዱ ቪዲዮዎች ላይ እቃ ሂሳብ ስነጋገር ሴራሚክን አንድም ቀን ተነጋግሬ አላውቅም እስከነ ሴራሚኩ እና ይሄንን ይመስላል። እንግዲህ ከእህታችን የሚገርም እቃ ማጠቢያ ገጥመንላታል። ሴራሚክ ዋጋ ውድ ነው በሚል ክችን ቦርዱን እንዳቅሟ ፏ አድርገን ገጥመንላታል። እንደምታዩት በግራም በቀኝም ያሉት መደርደሪያዎቹ ፏ ያለ ጋራንቲ ያለው ጠንካራ ስራ፣ ጽድት ያለ የሚያምር ስራ ነው የሰራንላት። እንግዲህ ከእህት ወንድሞቼ በቅርቡ እንግዲህ ወደ ካላላ ያደረስናቸው እቃዎች አሉ። እንዲሁም ወደ ሀይቅ የምናደርሳቸው እቃዎች አሉ አልቀው የተቀመጡ። እነሱን እንግዲህ እየወሰድን በየቦታው ስናስረክብ እንደዚሁ እያመቻቸን የምንለቅላችሁ ይሆናል። እህት ወንድሞቼ ቪዲዮ ለመስራት በጣም ሞራል እንዲኖረኝ ስለምፈልግ ላይክ፣ ሼር እያደረጋችሁ ቪው እንዲመጣ በደንብ አድርጉ። ዛሬ ላይ ይህ የካሬ ዋጋ ስንት እንደገባም እነግራችኋለሁኝ። እስከ መጨረሻ ድረስ አብራችሁኝ ከሆናችሁና ይሄ እይታ ደግሞ በጣም ቪው በደንብ የሚጨምር ከሆነ ሌላ የሚገርም ስራ አለ፣ እሱንም እማመጣላችሁ ይሆናል። እንግዲህ ይሄ የተሰራበት ዋጋ ካሬ 10 ሺህ ብር ነው። ነገር ግን አሁን ላይ ካሬ 17 ሺህ ብር ደርሷል የክችን ዋጋ፣ ያውም በሴራሚኩን ሳይጨምር ማለት ነው። እንግዲህ እድለኞች ከአሁን በፊት ያዘዛችሁ ቃላችንን ጠብቀን እናስረክባችኋለን። ነገር ግን ከምንም በላይ ትዕግስት እንፈልጋለን። ምክንያቱም ላለመክሰር ላለመውደቅ ነው እና እየሰራን ያለ ነው።
እያመቻችን ስለሆነ የምንሰራው በተቻላችሁ መጠን እንትን ሰርተን አስረክባችኋል። ሌላው ደግሞ ተሰርቶላችሁ የተቀመጣችሁ ብዙ እህቶች ያላችሁና እባካችሁን ውሰዱ ስትባሉ ቶሎ አንሱልን። በጣም የተቸገርነው እናንተ የራሳችሁን ፍላጎት እያያችሁ የእኛን እየገደላችሁብን ነውና ያላችሁት። እባካችሁ እቃችሁን ቶሎ ብላችሁ እንደጨረስንላችሁ ቶሎ የማንሳት ሞራል ይኑራችሁ። ላለሁኝ አመሰግናለሁ። ወዳችኋለሁ። ሰላማችሁ ይብዛ።